ስሜ አብርሃም አሸናፊ እባላለሁ። የኢትዮጵያ ሐዋሳ ቅርንጫፍ ጽሕፈት ቤት ተወካይ ነኝ፣ የቮለንተሮች ተወካይ ነኝ። ዛሬ አንተ ጋር የመጣሁት እንደሚታወቀው የኢትዮጵያ እናንተ ጋር እየሰራ እንደቆየ አውርተኛል ወደ ጀምሮና ስለዚህ አሁን ስምህንና የምትሰራበት ድርጅትና እስካሁን ድርጅት ላይ ያለው ነገር ከኢትዮጵያ ጋር የተገናኘ አጠቃላይ ድርጅት ላይ ያለው ሂደቶችን ትነግረናለህ። በኢትዮጵያ አቆጣጠር ወደ ኢትዮጵያ ከገባበት ጊዜ ጀምሮ በተለይም አቶ ፈቃዱ ዛሬ ዶክተር ፈቃዱ እና በሱ አማካኝነት በጣም ብዙ ድጋፎች ነው ያገኘ ነው እና እንደገና ደግሞ ተማሪዎችን በማስተባበር ለስልጠና የመጡትን ተማሪዎች እንዲሁም ደግሞ ግለሰቦች እንዲሁም በድርጅቱ እንዲታወቅ ደግሞ በተለይ ሼቱ መለሰ በዶክመንቱ ባለቤት በአካል በመምጣት እዚህ ቀረጻ ተደርጎ በሞላ ኢትዮጵያና በዓለም ስላሉ ኢትዮጵያውያን አስተዋውቋል። የተነሳ ከኢስ ኢትዮጵያ ጋራ በጣም እየሰራን ይሄ ብቻ ሳይሆን ከውጭ ሀገር እንደገና ዶክተር ሄዋኒ የሚባሉ በጎ አድራጊ ግለሰቦችንም እንደዚሁ በዶክተር ፈቃዱ አማካኝነት በማግኘት ከዛ እዚህ ቤት ወደ 6 ሰራተኞች ተቀጥረው በየወሩ ደሞዛቸው ለአንድ ዓመት ሊከፈል ሆኗል። ያንንም ያስተባበረው በኢስ ኢትዮጵያ አማካኝነት ነው። ምንም እንኳን በእርግጥ እነ ዶክተር ሄዋኒ መቀጠል አልቻሉም፣ ከአንድ ዓመት በኋላ አቋርጠዋል። ነገር ግን ሰራተኞቹን እኛ አስቀጥለናል፣ ለማቋረጥ አልፈለግንም። ያ ነው ያለው እንትን ጠቅላላ ያለ ሁኔታ። አሁን ድርጅቱ ያው ቀደም ብሎም ዓላማ አድርጎ የተነሳው የተጣሉ ህጻናትን በየሆስፒታሉ በየመንገዱ በየቦታው የተጣሉ ህጻናትን አንስቶ በፖሊስ አማካኝነት ይመጣል። ከዛ በኋላ በጉዲፈቻ ፕሮግራም መስጠት ነው። ስለዚህ እስካሁን ድረስ 320 ልጆችን በህጋዊ መንገድ በፍርድ ቤት ሰጥተናል። በኢትዮጵያ ውስጥ ባሉ ትልልቅ ከተሞች ላይ በትልልቆቹ ከተሞች የኛ ልጆች አሉ። ስለዚህ አሁን በዚህ ሰዓት ራሱ 42 ህጻናት አሉ ጉዲፈቻ ፕሮግራም የሚያገኙ ማለት ነው። አንዳንዶች ያንን ሳያገኙ የቀሩ ደግሞ ያው ትምህርታቸውን እየተማሩ ነው ያሉት። የሚደግፈውን ሰው ፈልገን አንደኛ እና ኬጂ ላይ እየተማሩ አሉ 6 ልጆች። ስለዚህ ያ ነው እንግዲህ እንደ ችግር የምናወራው ትልቅ ችግር ያለው ምንድነው? አንደኛ ያው እኔም ስለ ልጆቹ በጣም ስለሚያስብ በተለይ በእነዚህ 3 ዓመታት ውስጥ የፕሬሸር ተፈጥሮ ትንሽ እያመመኝ ነው። አንድ ጊዜ ያው ፕሬሸሩ በጣም ከፍ ብሎ እንግዲህ ከሆስፒታል ገብቼ ከዛ ተከታታይ የሆነ ሕክምና ተደርጎልኝ አሁን መድኃኒት ጠዋትም ማታም እየወሰድኩ ነው የሚገኘው። ስለዚህ ያው እኔን እንግዲህ መቼም ስጋ ለባሽ ነውና አንድ ነገር ቢሆን ለዚህ ልጆች ምን ይሆናሉ የሚለው ሀሳብ ይኖራል እና ስለዚህ እንግዲህ በዚህ ሁሉ ያው የኢስ ኢትዮጵያም ሌሎችም እዚህ ያሉ አሉ እንደ ዶክተር ናርዶስም አሉ አብሮን ይቆማሉ፣ አብሮን እየሰሩ ነው ያሉት እና ይሄ ነው። ከዛ በተረፈ ሌላው ቻሌንጅ ትልቅ ቻሌንጅ ምንድን ነው? ላለፉት 6 ወራት የተጣለ ልጅ ተቀበል ሲሉ እኔ አልቀበልም ቦታ የለኝም እያል ቆይቻለሁ እና በዚህ ምክንያት ልጆች ደግሞ በፖሊስ እጅ ሆነው ይቸገሩ ነበረ። ምክንያቱም እኔ አቅም ስለሌለኝ ነው ያደረኩትና ስለዚህ ከዛ ጋር ተያይዞ በኋላ ላይ ሳስበው ለምን እኔ መጀመሪያም ለምኜ አይደለም ወይ እየሰራሁ ያለሁት፣ ስለዚህ እየለመንኩ አሁንም እንትን እላለሁ ብዬ ብራንች እንዲከፈት አድርጌያለሁ፣ ተጨማሪ ብራንች። ከዛ የተነሳ በእድሜ ከፍ ያሉትን ወደዛኛው በመውሰድ እዚህኛው ላይ ደግሞ ቦታ እንዲኖር በማድረግ ሁለተኛው የመጀመሪያ ዋናው ብራንች ዋናው ቦታው ላይ ህጻናቱን አሁን እየተቀበልኩ። ስለዚህ አሁን ድርጅቱ አንድ ነበረ፣ አሁን 2 ሆኗል ማለት ነው፣ ቅርንጫፍ ተከፍቶ። ስለዚህ ጥሩ ነው። ዶክተር ፈቃዱ እንግዲህ የጀመረው ነገር አለ ማለት ምንድነው? የ100 ብር ለሮቦት በሚል ቻሌንጅ የተጀመረ አለና በዛ ውስጥ አንድ እንግዲህ ብዙ አንድ 10,000 ብር ያህል ብር ገብተዋል። ያንን አይቻለሁ ገና ስለሆነ ስለዚህ
ያው እንግዲህ አካውንቱም የኛ ነው፣ ሌላ አካውንት አይደለም። 10,000 አካውንታችን 13560618 የኢትዮጵያ ንግድ ባንክ ነው። ሮሆቦት የበጎ አድራጎት ማህበር ነው የሚለው። ስለዚህ በዛ የአካውንት ነው እና እስካሁን ደግሞ ያስገባችሁትን ወገኖች በጣም አድርገን እናመሰግናለን። በህፃናቱ ስም በድርጅቱ ስም እናመሰግናለን። የስ ኢትዮጵያንም ደግሞ ዶክተር ፈቃዱንም አንተንም አብራምን እንግዲህ በጣም አድርጌ አመሰግናለሁ። ከዛሬ ጋራ 2-3 ቀን በላይ መጥተሃል። እየመጣ ህፃናቱን እየጠየቅ ነው። ሌሎችም አሉ አብሯቸው የስ ኢትዮጵያ የሚመጡ። ስለዚህ እንግዲህ በተለይ የስ ኢትዮጵያ ዓላማው በጣም ምርጥ ዓላማ ነው ያለውና ያ እንግዲህ እግዚአብሔር ደግሞ መልካም ፍሬ ያደርጋል። ሁሉንም ነገር ውብ ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ የተደረገልን ላለው ድጋፍ በጣም አድርጌ አመሰግናለሁ። ወደፊትም ይህንኑ ስራ ነው የሚቀጥለው። ይህ ድርጅት ያው ሌላ የገሌ ነው የሚባል ደጋፊ ምንም አይነት ረጂ ድርጅት የለንም። እንግዲህ ህዝቡና እንደዚህ አይነት በጎ አድራጊ ግለሰቦች ናቸው። ስለዚህ በዚሁ ላይ ነው ያ ነው እና እንግዲህ ህፃናትን መታችሁ ሰሩ አሳድጉ በጉድፈቻ እንደገና ድጋፍም የሚታረጉት በዚህ አካውንት 10,013560618 ሮቦት በጎ አድራጎት ማህበር በሚለው ብታስገቡ ለህፃናቱ ወተት መግዣ፣ ዳይፐር መግዣ እንደገና ደግሞ ከፍ ላሉቱ ሩዝ፣ መኮሮኒ እንደዛ መግዣ እናገኛለን ማለት ነው። ስለዚህ እዚህ እኛ ያለ ነው ለድርጅቱ ከተቋቋመ እስካሁን ድረስ 16 ዓመት ነው። 16ቱንም ዓመት እዚህ አለን። ከነሱ አልተለየንም። ደስ ብሎን ነው የምንኖረው እና ህፃናት የሚንከባከቡ ጠቅላላ ያለ ነገር ይሄ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። ሀሳቡ መሀል ላይ አሁን 42 ልጆች ብቻ ነው ያነሳነው። ከዛ በፊት 300 ልጆች ምናምን 320 ልጅ አሳድገ ለጉድፈቻ አስረክበዋል። አሁን ያሉት ደግሞ ለነዛ ቀጣይነት ያለው ድጋፍ የሚያገኙበት አጋጣሚ እስከ መፍጠር ራሴን ድጋፍ እያረካለሁ ባለ ድርጅት አማካኝነት ነውና በዋናነት በብር ብቻ ሳይሆን በቻሉት በእቃ በተለያየ መልክ ሰዎች ድጋፍ ማድረግ የሚፈልጉ ሰዎች ካሉ የምታስተላልፋቸው መልእክት ካለ ለምሳሌ የተለያዩ ፕሮግራሞች እዚህ መጥቶ ማሳለፍ ይችላሉ፣ መጥቶ ጉብኝት ማድረግ ይችላሉ፣ በአካል ማግኘት ይችላሉ እና ለዚህ ሰዎች እስኪ ለእነዚህ ህፃናቶች ይጠበቃል ከእናንተ የምትለው የምታስተላልፈው መልእክት ካለ? እስካሁንም ምንድነው እየተደረገ ያለው ሰዎች የህፃን ልደት ፕሮግራም አንዳንዶች ሙሽሮችን መጥተው እዚህ ፕሮግራም ያደርጋሉ። እንደገና ደግሞ የተለያየ ፕሮግራሞችን እዚህ ያደርጋሉ። ምስጋና ፕሮግራም ያላቸው እግዚአብሔር እንዲህ ላደረገልኝ አመሰግናለሁ የሚሉ እንትን ይላሉ። እንዳልከውም በአይነትም ጭምር ነው። እኛ ገንዘብ ብቻ አይደለም፣ በአይነት ብዙ ሰው ያመጣል። በአይነትም ያመጡልናል እና ልክ እንደዛው ወተት ያመጣሉ፣ ዳይፐር ያመጣሉ፣ መኮሮኒ ሩዝ ያመጣሉ፣ ፓስታ ያመጣሉ እና ዱቄት ሁሉ ዱቄት እንደገና ደግሞ አጥሚት ይሄ ገብስ እንዲህ የመሳሰሉ ነገሮች በጣም ይጠቅሙናል እና ስለዚህ ያንን በማድረግ እነዚህ ህፃናት መቼም ነገ እዚህ ያሉት አሁን ሙሴዎች ናቸው። እንግዲህ ሙሴዎች ናቸው። እንደ ሙሴ ያሉ ልጆች ስለሆኑ ለሀገር ደግሞ ጠቃሚ የሆኑ ዜጎች ናቸውና በዚህ በኩል ሁሉም እንድንረባረብ አብረን እንድናሳድግ እነዚህን ልጆች ምክንያቱም የኔ ልጆች ብቻ አይደሉም፣ የሁላችንም ልጆች ናቸው። እናት አባት የሌላቸው ማን እንደጣለ የማይታወቁ ስለሆኑ አብረን ብናሳድግ የሚል ሀሳብ አለ። በጣም አሪፍ ጋሽ። አንዳንድ ነገር እዚህ ያየው በጣም ደስ ያለኝ ነገር አለ። አንደኛ ነፍስን የማዳን ስራ እየሰራችሁ ነው። ሁለተኛ ደግሞ እነዚህ ድርጅቶች አንተ ጋር በደስታ እየሰራ ያለው ነገር ደስተኛ እንደሆኑ የሚያሳይ ብዙ ሰርቲፊኬቶች እያየሁ ነኝና ከዚህ በላይ ከፈጣሪ የምታገኙት ነገር ከዚህም የተሻለ ነው። ብዙ ሰርቲፊኬቶችን ሜዳሊያ ምናምን እያየሁ ነኝ ከቅድም ጀምሮ። በጣም ደስ የሚል ነገር ነው። የኛው ሁለት ጥቅም ነው። አንደኛ የነፍስ የማዳን፣ ሁለተኛ ደግሞ እነዚህ የእናንተ እውቅና ማግኘት ራሱ ትልቅ ነገር ነውና እነዚህ በቻሉ የተለያዩ ኤንጂኦ ያሉ ሰዎች ቢያንስ ኤንጂኦ እንደ ፕሮጀክት ሆኖ የሚሰሩ ኤንጂኦዎች እዚህ ምትታ ከተማ ውስጥ የሚሰሩ ኤንጂኦዎች አሉና አንተ ጋር መጥቶ ቢሰሩ በጣም በታማኝ ስኬታማ ይሆናል ብዬ አስባለሁና እነዛ ኤንጂኦዎችንም የሚመጡበትን አጋጣሚ የመፍጠር ስራንም ለመስራት እንሞክራለን። በተለይ በማስታወቂያ ምናምንና ለዚህ አንተ ጋር ያለው ፍቄ ጋር ያለው ነገር እንግዲህ ፍቄ ነገሩ እንደሆነ አላውቅምና ቅርብ የመምጣት እቅዳለሁ። ቅርብ ወደዚህ የመምጣት እቅዳለሁና
እሱ እዚህ ከገባ በተሻለ መስራት እንችላለን እና ያኛው ቅርንጫፍም ደግሞ ሂጄ ቪዲዮ ለመውሰድ ጥረት አደርጋለሁ። አንተ ጋር በነበረኝ ቆይታ በጣም ደስተኛ ነኝ። አመሰግናለሁ።